ትግራይን በሚመለከት ለምሳሌ ስናወራ ትግራይ ጦርነት ብቻ አይደለም የተካሄደው ህጋዊ ማስፈንጠርም ተፈጽሞበታል ህጋዊ መንቀል ከኢትዮጵያ ውስጥ ተነቅሏል በኢትዮጵያ የፖለቲካ ተቋማት የአስተዳደር ተቋማት ምናምን ውስጥ የነበራቸው ተሳትፎ በሙሉ ፐርጅ ከመደረጋቸው የተነሳ የሉም ህገ መንግስት ተጥሷል እነሱን በተመለከተ ህገ መንግስታዊ ሚናቸው በትክክል ህገ መንግስታዊ ኢንቴግሪቲ ያክልላቸው ከትርጉም አልገባም የራሳቸው ምርጫ ተሽሯል በዛ መንገድ የተደረገው ነገር ህገወጥ ነው ተብሏል አሁን ምርጫ ሲካሄድም እዛ ውስጥም በሚገባም አላሳተፏቸውም ስለዚህ ይሄንን በዘር ማጥፋት የተጎዳ ህዝብ እንደገና መልሶ ወደ የኢትዮጵያ የፖለቲካ ማህበረሰብ ውስጥ ማካተትና ማቀፍ አልተቻለም ይሄ ነበር ቅድሚያ ሊሰጠው የሚገባው ይሄ አልተደረገም ትግሉ በደንብ እንዳለ ነው ያለው ማለት ነው አይ ቲንክ የፖለቲካ ኃይሎች ይሄ ሲሪየስ ትግል ነው ያው የዘር ማጥፋቱ ጦርነት በሌላ መንገድ ቀጠለ ሎኪ ሆኖ ዓለም አቀፍ ክትትል ተነስቶለት ይሄው አሁንም እያስገመገመ እያስፈራራ ቀጠለ እንጂ አልተቋረጠም ስለዚህ የፖለቲካ ኃይሎች ትግል ላይ ነን የሚሉ ኃይሎች ያንን በመረዳት በተጠናከረ አኳኋን በጣም አይኖቻቸውን ገልጠው የመጥፋት አደጋ የመጠቃቃት አደጋ እንዳለ አሁንም ሌላ የመፈናቀል ፍርሃት እንዳለ ተረድተው በአእምሮም በእውቀት በሐሳብ በተግባርም በፖለቲካ ስራም ስልትም በትጥቅ የሚታገሉ ደግሞ በመሳሪያም ኃይላቸውን አስተባብረው እንደሚገባ መታገል ይገባቸዋል የሚል እምነት አለኝ ትውልዱም ያላለቀ ጦርነት ውስጥ ነው ያለው ስለዚህ ይሄ ጦርነት እስኪያበቃና መሳሪያ አፈሙዝ እስኪዘጋ ድረስ ያለ ማሰለስ ለሰላም ሲባል ቢያንስ ለእፎይታ ሲባል የትግል እንቅስቃሴ ውስጥ መግባት የግድ ይሆናል ማለት ነው የምክክር ኮሚሽኑ አይ ቲንክ ቢያንስ ሌላው ነገር ይቀር ወቅታዊ አይደለም ለምንድን ነው ወቅታዊ አይደለም እንልበት ምክንያት ጦርነት ውስጥ ይያል ሰላም በሌለበት እፎይታ በሌለበት ምክክር አይደረግም አንድ ሁለተኛ ምክክር ማድረግ ካስፈለገ ጦርነት የማስቆም ነው የመጀመሪያው ስራ እየተዋጉ ያሉ ሰዎችን ማመካከር ሳይቻል መሳሪያን መዝጋት ሳይቻል ተመካከሩ ብሎ ማለት እየተጣሉ ያሉት ሰዎችን ለምን ጠርተህ ከነሱ ጋር አትመካከርም የሚያስብል ነው ወቅታዊ አይደለም አሁን ላለው የአገሪቱ ቀውስ ምላሽ መስጠት የሚችል መፍትሄ መሆን የሚችል ተግባር አይደለም ወይም ደግሞ አግባብነት ያለው ሬሌቫንት አይደለም ቢያንስ ወቅታዊ አይደለም ሁለተኛ አሁን ላለው ሁኔታ አግባብነት ያለው ሆኖ አይታይም ምክንያቱም ምክክር የሚያስፈልገው መግባባት ለመፍጠር ነው አለመግባባት ስላለ ካለመግባባት ያለፈ ግጭት ከግጭት ያለፈ ጦርነት የለየለት የመጠፋፋት ጦርነት እየተደረገ ጦርነትን ማስቆም ከምንም በፊት የሚቀድም ነገር ያንን ነበር ማድረግ ያለባቸው አንደኛው ይሄ ነው ሁለተኛ ጦርነት አድርጎ የዘር ማጥፋት ጦርነት ማለት ነው አድርጎ ብዙ መጎዳቶች ባሉበት አሁንም ጦርነቶች ባልቆሙበት አገር ብዙ የፍትህ ጥያቄ ከዛ በፊትም ቢሆን ለውጥን ያስገደደ የህዝብ ተቃውሞ እንቅስቃሴ በነበረበት ሀገር ከነበርንበት ሁኔታ መሻገር ነበረብን ከነበርንበት የቀውስ ሁኔታ ቢያንስ ወደ እፎይታ ወደ ሰላምና ወደ መረጋጋት ቀጥሎ ደግሞ ወደ ዲሞክራሲያዊ የሆነ የህዝብ አስተዳደር ወደሚፈጠርበት ከአፈና የተላቀቀ የሰብአዊ መብቶችን ያገናዘበ ስርዓት መሻገር ነበረብን ያ ሽግግር ታግቶ ነው የቀረው የታሰበው ሽግግር በ2018 የተጀመረው ታግቶ ነው የቀረው ሽግግሩ እንደመጣ አብይ አህመድ ወደ አስመላሽነት ሬስቶሬሽኒስት ወደሆነ ፕሮግራም ነው የገባው ለውጡን ያስገደደው የተቃውሞ እንቅስቃሴ ጊዜ የተነሱ የህዝብ ጥያቄዎች ምላሽ በሚፈልጉበት ሰዓት አብይ አህመድ ኮምፕሊትሊ ስርዓቱን ሁኔታዎችን ሪሴት በማድረግ እነዛን ጥያቄዎች ትቶ ሌሎች
ጥያቄ ሌሎች ጉዳዮች ጥያቄ እንዲሆኑ ሌላ መከራ ነው የጨመረበት ህዝቡ። አንደኛው ነገር ይሄ ነው። የሽግግር ሁኔታ ሳይኖር ዲሞክራሲያዊ ሁኔታ ሳይኖር ዲሞክራሲያዊ ማንዴት ያለው መንግስት ሳይፈጠር ደግሞም ከባድ የጦርነት ሁኔታ ውስጥ ገብተን የዘር ማጥፋት የሚያክል ወንጀል ተፈጽሞ ለዛም ተጠያቂነትን ያማከለ እርምጃ ይወሰዳል ተብሎ በዓለም አቀፍ ስምምነት በፕሪቶሪያ የተኩስ አቁም ስምምነት ውስጥ ተቀምጦ የሽግግር ፍትህ መምጣት አለበት በሚባል ሰዓት የሽግግር ፍትህን ጉዳይ ፖስትፖን አድርጎ እንዲያውም በቃ በምክክር ጉባኤ ውስጥ ብዙ ነገር ይፈታል ወደ ማለት ነው የተካሄደው። አንድ ነገር ማንሳት ያለብን መርሳት የሌለብን የሽግግር የምክክር ኮሚሽኑ አንዱ ዋናው ተግባር በስምምነቱ መሰረት ለተጠየቀው እና ለተስማሙበት የሽግግር ፍትህ እና ተጠያቂነት ጉዳይ ምላሽ መስጠት ሆኖ ያንን የሽግግር ፍትህ ጥያቄ የማክሰም ስራ ወይም ደግሞ ቀድሞ በቃ ጥያቄው ጥያቄ እንዳይሆን ፎርክሎዝ የማድረግ የሽግግር ፍትህ ጥያቄን ሳይመልሱ መዝጋት ለማድረግ ነው የተፈጠረው። ይሄ መረሳት የለበትም። በቃ እንዲሁም የሽግግር ኮሚሽን አቋቁመናል ለሁለት ሶስት ዓላማ። አንደኛ በዓለም አቀፍ ተቋማት እርዳታ ለማግኘት ብዙ እርዳታ አግኝተዋል በነገራችን ላይ። ሁለተኛ ስርዓቱ በቃ ወደ ሰላማዊና ፖለቲካዊ ውይይት እየገባ ነው ለማለት የተጠቀሙበት ነው። ፌስ ሴቪንግ ስራ ነውና ይሄ ነው እሳቤው። ምንድነው? ገና ከመጀመሪያው ስልጣንን ማማከል ነው። ቀደም ሲል እንዳልኩት ብዙ ነገር አብይ አህመድ እያደረገ ያለው የስልጣን መቀራመቱን በስልጣን መቀራመት የጀመረ ነው የሱ ዲስፐንሴሽን። ከኦፒዲዮ በተቃውሞ ለውጡ ምላሽ ሰጥቶ ወደ ዋና የኢህአዴግ ዋና ማዕከል ወደ መሆን ሲመጣ በስልጣን ቅርምት አካሄድ ነው እና ያ የስልጣን ቅርምት እስከዛሬም ድረስ ወደ ጦርነትም የተገባው የስልጣን ቅርምቱ አንድ አካል ሆኖ ነው። ህወሓቶች ለኔ አይታዘዙም፣ ከኔ ጋር አይሆኑም፣ ወደ እኔ ፓርቲ አይካተቱም፣ እነሱ ካልተካተቱ ሰላም አይሰጡኝም፣ ስልጣኔን ይነጥቁኛል፣ ዜርፎር የሚል ነው። ዛሬም ከዛ የስልጣን መቀራመት ሽቅድምድም አልወጡም። ስለዚህ አንዱ የስልጣን መቀራመቱን ተቋማዊ ቡራኬ እንዲያገኝ የሚያደርጉበት መንገድ ይሄ የምክክር ኮሚሽን የሚባለው ነው እና አንዱ ዓላማ ይሄ ተቋም እሳቤው ስልጣንን ማማከልና በአንድ ሰው እጅ አጠናክሮ እንዲቀጥል ማድረግ ነው በአብይ አህመድ በሚባል። ሁለተኛ ዓላማው ብሔራዊነትን በኢትዮጵያ ውስጥ ያለ ህብረ ብሔራዊ ሀገር ነው መጨፍለቅ ነው። ለምንድን ነው ይሄንን የምንለው? ይሄ የአብይ አህመድ ዓላማ ነው። ወደ ቀድሞ ክብር ለመመለስ የመወሰድ ያለባቸው ዓላማ ነው። ሲያወራው የነበረው ነገር ነው በሙሉ በምክክር ኮሚሽኑ አጀንዳ ሆኖ የመጣው። ለምንድን ነው ህብረ ብሔራዊነትን መጨፍለቅ ዓላማው ነው። ሲቋቋም ምን ተብሎ ነበር የተቋቋመው? ይሄ ምክክር ኮሚሽን ከመግቢያው ብሔራዊ ምክክር ኮሚሽን ተብሎ ነው። አረ በህግ ህብረ ብሔራዊ ሀገር ውስጥ ብሔራዊ የሚባል ነገር የለም ስንል ነው ወደ አገራዊ actually I remember ይሄንን በመጠቀም ወዲያውኑ ተብለው ብሔራዊ የሚለውን ወደ አገራዊ የምክክር ኮሚሽን ነው ብሔራዊ ያሉበት ምክንያት እነሱ ህብረ ብሔራዊ መሆኑን ስለማይቀበሉ ነው። መጀመሪያው ሐሳቡ እሳቤው እዛ ውስጥ ስላለ አሳምፕሽኑ ማለት ነው። እና የሶስተኛ የብሔሮችን መብቶችን ያገኙትን አንጻራዊ የሆነ ዕውቅና ህገ መንግስታዊ ዕውቅና በብሔራዊ መዝሙሩ በአገራዊ መዝሙሩ በአገራዊ ሰንደቅ ዓላማውና የመንግስት ምልክቱ በእነዚህ ላይ በተወሰነ ደረጃ ህብረ ብሔራዊነቱን የሚገልጽ እነዚህ የኢትዮጵያ ብሔሮች የሀገሪቱ አዕማድ ሆነው ተከብረውበት የሚኖሩበት የሚባለውን ነገር ለመሻር ባጭሩ የወል መብቶችን ለመሻርና የግለሰብ መብት ብቻ ነው ያለው። ሌላው ነገር ዝም ብሎ አገር የሚከፋፍል አንድነት የሚያጠፋ ነው። ስለዚህ ይሄ መሻር አለበት በሚል የመጣ ነው። በጣም ቲዮሬቲካል ቢሆንም በአብዛኛው የራስን እድል በራስ መወሰንን እነዚህን ለመሰረዝ የመጣ ያስባል። ሶስተኛ መሬትን የግል ማድረግ፣ አራተኛ የመሬትን የግል ማድረግ የሚለው ነገር ተያያዥነቱ የወል መብቶችን ከማጥፋት እንደዚሁም የብሔሮች መብትን ከማጥፋት ነው። ዋናው ጉዳያቸው ብሔር ስለሆነ አንዱ ለዘመናት ሲከራከሩ የነበሩት አንቀጽ 41 የመሬት መብት የሀብት ባለቤትነት መሬት
አንዱ ሀብት ነው። ውስጥ መሬት የመንግስትና የብሔር ብሔረሰቦቹ ነው የነዋሪው ብሔር ብሔረሰቦች ነው የሚል ስላለ ብሔር ብሔረሰቦች ከዚህ ውስጥ ይወጡ ነው። በመሰረቱ መሬት የመንግስት ነበረ እንጂ የብሔረሰቦችም አይደለም፣ የግለሰቦችም አልነበረም፣ የገበሬዎችም አልነበረም እና መሬት ለአራሹ ለገበሬዎች ተብሎ ከተካሄደ ሪቮሉሽን አብዮት በኋላ የመጣ ነገር ቢሆንም ማለት ነው። ይሄንን ሲቃወሙ ስለነበረ ለዘመናት በእነ አንዳርጋቸው ጽጌ የፍኖተ ካርታ መሰረት ይሄንን ለማድረግ ነው። ይሄ ብዙ ስራ አለው። አንደኛ ይሄ የመሬትን የግለሰብ የማድረጉ ነገር አንደኛ ለግለሰቦችና ለኢንቨስተሮች መሬትን ለኢንቨስተር በመሸጥ ስብስቦች መሬት ረገጥ መብት ያላቸው ብሔሮች ሸጠው ወደ ከተማ በመግባት ከመሬታቸው ኤሊኔት እንዲነቀሉ ያደርጋል። ሁለተኛ በጊዜ ሂደት ዲስፕሌስ ለማድረግ ይመቻል። ምክንያቱም መታየት ያለበት ኢትዮጵያ ውስጥ የመሬት እና የሰራተኛ መብት እና ከተሞች ውስጥ የሰራተኛ በገጠር የገበሬና የአርብቶ አደር መብት እነዚህ ተያያዥነት አላቸው። ህዝቡ መሬቱን እየሸጠ ወይም የኢንዱስትሪ ሰራተኛ ሆኖ ወደ ከተማ በሄደ ቁጥር እነዚህ ሰዎች ደግሞ ይሄንን አሁን ከገበሬነት ወደ ከተሜነት የተቀየረውን ሰው የፋብሪካዎች ተቀጣሪ ማድረግ ስላለባቸው የሰራተኛ መብቱ ደግሞ አሁን እንደሚታወቀው አብይ ስልጣን ከያዘ በኋላ ለሰራተኞች መብት ከማጋደል ይልቅ ለቀጣሪዎች መብት የሚያጋድል ሆኗል። አስተካክለውታል። መሬት ሊበራላይዝ ያደርጋሉ። ካፒታልን ሊበራላይዝ አድርገው ያው ከየትም ማንም ፈንጭቶ መጥቶ ባንክ መስራት እንደሚችል የታወቀ ነው። የባንኮች ጉዳይ የከረንሲ ጉዳይ እንዴት ሊበራላይዝ እንደተደረገ እና የልማታዊ መንግስት ምናምን የሚለውን ነገር የመቀነስ ነገር ይታያል። ነገር ግን በዋናነት ኒዮሊበራሊዝምን በማስፋፋት የብሔርን ጉዳይ እናጠፋዋለን፣ መሬት ረገጥ የሆነ የስብስቦች ጥያቄ የቡድኖች መብትን በዚህ እንሸረሽረዋለን የሚል ዋናውን የምርት መሳሪያ መሬትን ከገበሬዎች ከነዋሪዎች ከምስኪኖቹ እጅ አውጥቶ ወደ ግለሰቦች በማድረግ ግለሰቦቹን ከመሬት በመንቀል ወደ ከተማ ሲሄድ ደግሞ ከተማ የህዝብ መቅለጫ ቦታ ነው። ነዋሪው ከመሬቱ ከተፈናቀለ ከተማ ላይ ከገባ በኋላ ከብሔር ማንነቱ ይነጠላል፣ ኤሊኔትድ ይደረጋል። ከዛ በኋላ ሰራተኛ ይሆናል፣ ለራሱ ሮጦ አዳሪ ይሆናል። ይሄ በማንኛውም ካፒታሊስት ሀገር ውስጥ የምናየው ማለት ነው። ከተማ ሲገባ ከሁሉም ጋር ተቀይጦ ተቀልጦ የሚኖር ነው። ይሄንን እናጠፋለን የሚል ረጅም ጊዜ ነው ገና ሲቪል ሰርቪስ ኮሌጅ ያለው ዘመናት በፊት አንዳንድ አዲስ ምሩቃን የነበሩ አርባን ፕላኒንግ ኮሌጅ የአርባን ፕላኒንግ ማስተርስ ምናምን ሲመጣ እነዚህ ከንቲቦች የምናስተምርበት ምናምን ነገር ሲስፋፋ ያኔ ታዋቂ አርኪቴክቶች ምናምን ኢንጂነሮች የሚያወሩት ነገር ነበር። የብሔር ጉዳይ እኮ በእንደዛ መንገድ ይጠፋል። በ2020 በ2000 ምናምን 2020 ምለው ዝም ብያለሁ። እነ ብርሃኑ ነጋ ፕሮጀክት 2020 የሚል እንደነበራቸው ኢትዮጵያ በ2020 ያሉ የኢኮኖሚ ፕሮጀክቶች ምናምን ሲጽፉ እንደነበረ ማስታወስ ያስፈልጋል። እና ለዛ ዓላማ የተሰራ ይሄ ሊበራላይዜሽኑ ሁሉም ነገር እና እሳቤው ይሄ ነው። ይሄ ድርጅት የአብይን ስልጣን ማጠናከር፣ አንድ ግለሰባዊ ፓወር ሴንተር ጋር ማምጣት፣ ይሄ ራስን እድል በራስ የመወሰንን መሰረዝ ጨምሮ ማለት ነው፣ የመሬትን መብት የግል የማድረግ እነዚህን በማድረግ የአብይ ራዕይ እነሱ መደመር የሚሉታል እንጂ የአብይ ራዕይ የሚባለውን ነገር ለማድረግ ነው የተፈጠረው። ይሄ ነው እሳቤው ምንድነው ለሚለው ማለት ነው። እና ህገ መንግስታዊ ቁመናውና ህገ መንግስታዊ ትርጉሙ ምንድነው አንድምታው ምንድነው ለሚለው አይ ቲንክ ዋናው መነሳት ያለበት ህገ መንግስታዊ ትርጉሙ ይሄ ድርጅት በተመለከተ ይሄ የምክክር ኮሚሽን ህገወጥ ተቋም ነው እኔ እስከማምነው ድረስ። እንዳለ አጀንዳዎቹን በደንብ ቀረብ ብለን ስናያቸው የሚያሳዩት ህገ መንግስት የመከለስ ወይም ህገ መንግስት የመከለስ ሪቪዥን ወይም የመሻር በተግባር እየሻረው ያለውን ሽሮት የጨረሰውን ህገ መንግስት ተቋማዊ ሽፋን በመስጠት ተቋማዊ ብራኬ በመስጠት የነበረውን ህገ መንግስት ሽሮ በቦታው የተከለሰ ሌላ ህገ መንግስት በማቆም ይሄም ደግሞ ለሱ ስልጣን መደላደል እንዲጠቅመው ተብሎ ነው። ይሄው ለምንድን ነው ይሄንን የምንለው? አጀንዳውን ይወያዩበት ርዕስ
የሀገሪቱ ማንነት የራስን ድል በራስ መወሰን የሚለው መብት ከቋንቋና ከባህል ያለፈ መሆን የለበትም። ክልሎች በብሔር መደራጀት የለባቸውም። ስለዚህ የብሔራዊ አደረጃጀት ያላቸውን ክልሎች መቀየር፣ ካርታ መቀየር ኦልሬዲ አድርገውታል። በነገራችን ላይ ከህገ መንግስት ውጪ 3 ክልሎች ተፈጥረዋል። 9 ነበሩ 12 ሆነዋል። ደቡብ ምዕራብ ክልል፣ ደቡብ ክልል፣ ማዕከላዊ ክልል የሚባል ማለት ነው። እነዚህ 3 ክልሎች ተፈጥረዋል። በህገ መንግስት አግባብ አይደለም። በህገ መንግስት አግባብ ክልሎች እንዴት የሚደራጁበት መንገድ አለ። ደግሞ ይልቁኑ እዛ ውስጥ ያሉ ህዝቦች የክልልነት ጥያቄ ኖሯቸው ብዙ ችግር ውስጥ ይገቡ ነበሩ። ማዕከል ካሉት እነ ጉራጌ፣ እነ ሀዲያ፣ ከምባታ፣ ደቡብ ምዕራብ ካሉት እነ ጋሞ፣ ደቡብ ክልል ከሚባሉት ጋሞ ምናምን ማለት ነው። ሶ ኦልሬዲ የወላይታ እነዚህ ጥያቄ ያላቸው ናቸው። ሲዳማ በሬፈረንደም ብቸኛው በህገ መንግስት መንገድ በድምጽ በህዝበ ውሳኔ ድምጽ ክልል መስርቶ ነገር ግን ለክልልነቱ የከፈለው ዋጋ ምንድነው? ብልጽግና መሆን ነው። ብልጽግና ሙሉ በሙሉ ማለት ነው። የሰው ለክልልነት የታገሉት ልጆች ብልጽግና ሆኖ የአብይ አደግዳጊ እንዲሆኑ ተደረገ። ዋጋ ነው የከፈሉት። ክልል እና አሁን ብዙ ክርክር አለ። ክልልነት እንዲህ ከሆነ ለምን ባፍቻቸው ምናምን እስኪሉ ድረስ ማለት ነው። ሶ ኦልሬዲ በተግባር እያደረጉት ነው ይሄን ነገር። አሁን ያሉትን ክልሎች መበተን ነው። በተለይ ደግሞ አማራና ኦሮሚያ የሚባሉ ክልሎችን የትግራይን ደግሞ ኦልሬዲ ጥያቄ ያለበትን የምዕራብ ትግራይ ጉዳይ ወደ ጦርነት የሄዱበት እና ሊፈጽሙት ያልቻሉትን ያንን ነገር ማድረግ። በጦርነቱ ጊዜ የሚፎክሩት ፉከራ ደግሞ ነበረ። ከዚህ በኋላ ትግራይ የሚባል ነገር አይኖርም፣ ሰሜናዊ ክፍሉን ለኤርትራ እንሰጣለን፣ ምስራቃዊ ክፍሉን ለአፋር እንሰጣለን፣ ደቡባዊ ክፍሉን ወሎ ክፍለ ሀገር እንለዋለን፣ ምዕራባዊ ክፍሉን ለጎንደር እንሰጣለን፣ ትግራይ የሚባል ነገር አይኖርም እስከማለት ድረስ ሲሉ ነበር። ይሄን በነገራችን ላይ ምንም እኔ ኮንኮክት ያደረኩት አይደለም። አስመራ ላይ እነ አበባው ተቀምጠው የመጨረሻውን መራራ ወረራ በሚያደርጉ ጊዜ ከፕሪቶሪያ ስምምነት ጥቂት ቀናት ቀድሞ በተፈናቃዮች ላይ ሁሉ ጥቃት ይፈጽሙ ነበር እና ስምምነቱም የተደረሰው ፓርትሊ በዚህ ምክንያት ነው። ይሄን ትግራይን የመበተን የማፍረስ ጥያቄ የነበረበት ነገር አለ። ከዛ አምቢሽናቸው ምናልባት የተመለሱ አይመስለኝም። ቢያንስ ግን በግልጽ የምናውቀው በዚህም ተባለ በዛ የወልቃይትን ጉዳይ የምዕራብ ትግራይ ጉዳይ በጣም የሚያንገበግባቸው ጉዳይ ነው። ስለዚህ አብይ እንደሚባለውም ለአማራ ክልል ሊሰጠው አይፈልግም። የራሱ ነው ማድረግ የሚፈልገው። የፌደራል ግዛት እንዲሆን ከሚፈልጋቸው አካባቢዎች አንዱ ነው። ምክንያቱም የንግድና ገንዘብ ስላለበት እንደ ትልልቆቹ ከተሞች የፌደራል የሆኑ ምናምን የሚሉት ክለሳ ነው የጀመሩት። ክለሳ የሚደረገው በዚህ አይነት አግባብ አይደለም። ቅድም ወቅታዊ አይደለም ምናምን ካልኩት ባሻገር ህገ መንግስት ማሻሻል ከተፈለገ የማሻሻያ አግባብ ህገ መንግስቱ ውስጥ አለ። በአንቀጽ 104 እና 105 ውስጥ የተደነገገ ህገ መንግስት የሚሻሻልበት አካሄድ፣ ስርዓት፣ ተቋማዊ አደረጃጀት አለ። ይሄንን አለ ማድረግ የሚፈልጉት። በዛ መንገድ እንደማይሳካላቸውም ያውቃሉ። ከዛ በፊት ክልሎቹን መፈወዝ፣ የክልሎቹን ቁጥር ማብዛት፣ ምክንያቱም 2/3 ክልሎች ስለሚል ክልሎች ከሆነ 9 ክልሎች 6 ስለሚጠይቃቸው ኦኬ ብዙ ክልሎች ካደረጉ ግን የነሱ ካድሬ የሆኑ ያለቀላቸው ክልሎችን ስለሚፈጥሩ ስለዚህ በእነዛ ክልሎች በአብላጫ ድምጽ ለማለት ወደዛ ነው እየተከደ ያለው። የዚህ ተቋም ቁመናው ምንድነው? አሁን ሰሞኑን ይሄን ስንናገር ደንግጠው ያውን በዚህ በፊንፊኔ ጋር በተያያዘ እኛ እኮ የምክር ሐሳብ የመስጠት ነው እንጂ ውሳኔ ማንወስንም ለህገ መንግስት ማሻሻያ በአንቀጽ 104 እና 105 መሰረት በዛ መንገድ ይሆናል እንጂ እኛ አናደርገውም ምናምን ሲሉ ይሰማል። ህገ መንግስታዊ ቁመናው ፈጽሞ ህገ መንግስታዊ እና ጸረ ህገ መንግስታዊ ቁመና ነው ያለው ይሄ ድርጅት እና ወንጀለኛ ድርጅት ነው ብዬ ነው። ከዚህ በፊት በተደጋጋሚ በጦርነቱም ጊዜ ብያለሁኝ እነ ምርጫ ቦርድ ወንጀለኞች ናቸው፣ ተጠያቂነት አለ ስል ነበር እና ልክ እንደዛ ከተሰሩ ተቋማት አንዱ ነው ይሄ ተቋም እንጂ በአገሪቱ ሰላምና መግባባትም ለመፍጠር ፎይታ ለማምጣት ቢሆንማ ጦርነት አለ። ይሄንን ለምን አያስታርቁም? እነ ፕሮፌሰር መስፍን ጦርነት በቃ ምንም አይደለም። እንደው ለአንድ አፍታ መንግስት እንደው ለሁለት ቀን የተኩስ አቁም አድርግና እንደው እነዚህ ልጆች ለማምጣት እድል ስጠን። ይሄ ነው እውነተኛ ስቴት ለሀገር ማገልገል ከፈለጉ ማለት ነው። እንደ ሽማግሌ፣ እንደ ምሁር፣ እንደ አወያይ በአገራዊ መግባባት እርቀ ሰላም እንዲወርድ ከተፈለገ ማድረግ ያለባቸው ወይት እዚህ ያለው ቆይ መጀመሪያ የታጠቁትን መሳሪያ እንዳስቀምጡ እናደርግ። ለዚህ ደግሞ ኢኒሺዬቲቭ ቀላል ነው።
ውይይት ይፈልጋሉ ከሆነ ነገሮችን መፍታት ሰላም መፍጠር ይፈልጋሉ ውይይት ይፈልጉ ከሆነ አብይ አህመድ ማድረግ ያለበት ሰዓት ቆጥሮ ለዚህ ሰዓት ያህል የተኩስ አቁም አድርጌያለሁ ለንግግር እድል ለመስጠት ማለት ይችላል 24 ሰዓት 48 ሰዓት 1 ወር 2 ወር እነዚህ ሰዎች እንደነዚህ አይነት ሰዎች መጀመሪያ እነዚህ ህጋዊም ብቃት ያስፈልጋቸውን ፒስ ሜኪንግ ህግም ድጋፍ ያስፈልገው አደራዳሪ ነው የሚሆኑት አነጋጋሪ ነው የሚሆኑት ምንድነው አስታራቂ ነው የሚሆኑት እስቲ እንስማቸው ተኩስ አቁም ካቆምክ እነሱ ጋር ምክንያቱም እሱ ነው አገር መሪ የተኩስ አቁም አድርጎ እነሱን ለሰላም መጥራት እነሱ ያኔ ለሰላም አንመጣም ካሉ then of course ምንም ማድረግ አትችልም መሆድ ያለበት ይቀጥላል ከዛ በኋላ ባለው ወደ ህጋዊ አግባብ ተመልሶ አሁንም የህገ መንግስት ማሻሻልን ስራ ይሰራል እንጂ በእንደዚህ አይነት ተቋም አይሰራም ሶ ህገወጥ ቁመና ያለው ነው ይሄ ተቋም ከተመሰረተ ጀምሮ አንድም ቀን ስለ ሽግግር ፍትህ እዚህ በመወያያ አጀንዳ ውስጥም ስለ ተጠያቂነት ስለ አገሪቱ ስለደረሰው ምንም አላለም የሽግግር ፍትህ ጉዳይ አዋጅ ወጥቶበታል ምናምን ብለው ብዙ ሌላ ሲፈነጩ ነበር አንድም ግን የሽግግር ፍትህና የተጠያቂነት ጉዳይ በተግባር የተፈጸመ ነገር የለም አንድ ይሄ ነው ያንን ከተቀበለ ኮምፕሊሲት ነው ማለት ነው ለተፈጸሙ አብይ አህመድ ለፈጸማቸው ወንጀሎች እንደ ስርዓት ለፈጸማቸው ወንጀሎች ሁሉ ምንም እንዳልተፈጸመ መሄድ ከሆነ ኢንስቲትዩሽናል ኮምፕሊሲቲ አለበት ወንጀለኛ ድርጅት ነው የምንለው በዚህ ምክንያት ቴክኒካል ነገር ነው ያወራው ያለውት ፕሊዝ ቤር ዊዝ ሚ ሶስተኛው ነገር ህጋዊ መሰረት የለውም በአዋጅ ነው ያቋቋም ነው ይላሉ ግን በምን ህገ መንግስታዊ ዳራ ላይ ከዛ ባሻገር ግን ፖለቲካዊ ቅቡልነት የለውም ለምን በዲሞክራሲያዊ አግባብ ምርጫ ተደርጎ የተመረጠ አባላት ያሉት ተቋም አይደለም እንዲሁም የአፓዎች በዚህ ውስጥ ብዙም ተሳትፎ ያላቸው አይመስለኝም አሁን አላውቅም ምን ያህል እንደቀጠሉ የገቡበት አይመስለኝም እና ከነዚህ ጋር ነው እየመከረ ያለው የኢትዮጵያ ህዝብ በዚህ ጉዳይ የፖለቲካ ጥያቄ ያላቸውን ሰዎች ሁሉ ፖለቲካዊ ቅቡልነት የሚመጣው በዲሞክራሲያዊ ምርጫ ነው በምርጫ መንገድ እንዲመጡ እና እንዲተመረጡ አይደለም ስለዚህ ፖለቲካዊ ቅቡልነት የላቸውም ተግባሩም ደግሞ የህዝብ ውክልና የላቸውም ምክንያቱም ህዝብ አልመረጣቸው የመረጣቸው እንዴት በምን አይነት አመራረት እንደተመረጡ እነሱና እንዲዬ ናቸው የሚያውቁት ፋይዳውም ስናይ ማህበረሰባዊና ደህንነታዊ ፋይዳ ሰላም የማምጣት አገርን የማረጋጋት ህዝብን የማስታረቅ ህዝብን አገርን ከታሪኩ ጋር የማስታረቅ እውነተኛ አገራዊ ውይይት የሚደረገው ከዚህ ጋር አገርን ከታሪኩ ከነበሩ ቁርሾች ጋር የማስታረቅ ቀጣይነትን የሚያሳዩ እርምጃዎች ወደ መውሰድ የሚሄድ ማለት ጥፋት ያለበት ታውቆ ጥፋተኝነትን አምኖ ይቅርታ ማድረግ ያለበት ይቅርታ ተቃድርጎ ጥፋተኝነት ይቅርታ ጠያቂውን ይቅርታውን ተቀብሎ ከዛ እርቅ ሬኮንሲሊየሽን ማለት ነው ፎርሙላው እንደዛ ነው በሽግግር ፍትህ መጀመሪያ አካውንታቢሊቲ ከአካውንታቢሊቲ ጋር አፖሎጂ ስላለ ይቅርታ መጠየቅ ስላለ ፎርጊቭነስ ከዛ በኋላ እርቅ ይባላል ሬኮንሲሊየሽን ወደፊት ተራመጃል ይሄ ሂደት ለታሪካዊም ዛሬም ላሉ ውጥረቶችና መሰረታዊ አለመግባባቶች ቂምና በደሎች ምላሽ የምንሰጥበት መንገድ ነው በዚህ መንገድ ይሄንን ያለፈ ታሪካችንን እንራመደውና ወደፊት እንሄድ አገርን ከራሱ ታሪክ ጋር ህዝብን ከህዝቦች ጋር ህዝቦችን እርስ በርስ ማስታረቅ እርስ በርስ እንዲተማመኑ እንደ ደህንነት ስጋት እንዳይተያዩ ከዚህ በኋላ ያለመግባባት ቢኖር ተቋማዊ ፖለቲካዊ ተቋማት ምክር ቤቶች የሰብአዊ መብት ተቋማት ፍርድ ቤቶች የሚፈቱት እንደሚሆን ተግባብተሽ ወደፊት መጥቀጥይበት ነው እንኳን እዛ ሊደረስ ሰው ከመቼውም ጊዜ በላይ ፖላራይዝድ የሆነበት ጊዜ ነው አሁን በፊንፊኔ ጉዳይ ከትናንት ወዲያ የሆነ ነገር ጻፍኩ ተብሎ በቃ ማአት መውረድ አለበት በጸጋዬ አራርሳ ላይ ትልቅ ዘመቻ ተጀምሯል ሌላ ቀርቶ ማለት ነው በዚህ ሁኔታ ውስጥ ነው አገራዊ ምክክር የሚሉትና ማህበረሰባዊና ደህንነታዊ ፋይዳ የለውም ስንል በጣም በጦርነት ውስጥ የሚደረግ ሁኔታ ስለሆነ ለሴኩሪቲ እና ለፒስ ለሰላምና መረጋጋት ምንም ፋይዳ የለውም ምንም ምክንያቱም እነሱ እየመከሩ አገር በእሳት እየነደደ ነው
በነገራችን ላይ የትግራይ ጦርነት የተጀመረው እነሱ እየመከሩ አሁን በቀደም ማለት ነው። ምንም ማህበረሰባዊ ፋይዳም የለውም፣ ለህዝቡ ጠብ የሚልለት ነገር አይወጣውም፣ ደህንነታዊ ፋይዳም የለውም። ቀደም ሲል እንዳልኩት አብይና ደጋፊዎቹና አባላቱና አጋሮቹ የሚወያዩበት ነው። በሌላ መንገድ ምን ማለት ነው? አብይ እሱን የሚመስሉ ሰዎችን የራሱን ሰዎችን ይዞ እያመካከረ ነው። በሌላ አገላለጽ አብይ ከአብይ ጋር እየመከረ ነው እና ከዚህ በላይ ብዙም ፋይዳ ያለው አይመስለኝም። ቀደም ሲል እንዳልኩት ግን በተግባር የናዱትን ህገ መንግስት ተቋማዊ ብሩሃኬ ለመስጠት ኢንስቲትዩሽናል ብሌሲንግ ለመስጠት እና ቀደም ብለው የጀመሩትን የስልጣን ሽቅድምድም የፓወር ግራብ የሚለው የስልጣን መቀራመት እርምጃ ለማጽናት ይሄንንም በማድረግ ስልጣንን በአንድ ሰው እጅ ማሰባሰብ የክልሎቹን ስልጣኖች ደግሞ ማማከል። ምክንያቱም አንዱ የሚያነሱት የፕሬዚደንት ስርዓት እናመጣለን ምናምን የሚል ፓርላሜንታዊ ሳይሆን ፕሬዚደንታዊ በአንድ ሰው ስር ማማከል ማለት ነው። የፌደራል ስርዓቱን ብሔር ተኮር ሳይሆን እንደ ክፍለ ሀገር እናደርጋለን። ካርታ ስለው የተገቡበት ነገር ነው። በነገራችን ላይ ካርታ ሰርተው የገቡበት ነገር ስለሆነ ያ ሁሉ የሚያሳየው ስልጣንን ማማከል ነው። በነገራችን ላይ የተማከለ አንድ ቦታ የተሰባሰበ ህብራዊነትን የሚጨፈልቅ ኢትዮጵያ ማለት በቀድሞ ወደ ቀድሞ ክብር እንመለሳለን ሲባል የሚያዩት ኢትዮጵያ ማለት ነች። ስለዚህ ወደ ቀድሞ ክብር ያስመላሽነት ስራውን የሚያስፈጽም የመጨረሻው ተቋማዊ አደረጃጀት ነው እንጂ ከመምከር ወደ መግባባት ከመምጣት ወደ እርቅ ከመሄድ በህዝቦች መካከል በፖለቲካ ኃይሎች መካከል እና በአገርና በራሱ ታሪክ መካከል ያሉ ተቃርኖዎችን ፍቺ እንዲኖራቸው እና ከምንም ነገር በላይ እዛ ሀገር የሚያስፈልገው ፖለቲካን ከብረት ማላቀቅ እና ፖለቲካ እውነትም የሲቪክ የዜግነት ግዴታ ሆኖ ዜጎች ሀገራቸውን ህዝባቸውን የሚያስተዳድሩበት ጥቅማቸውን የሚያስከብሩበትን ሁኔታ ለመወሰን የተማከለ የአደባባይ ምክንያት ፐብሊክ ሪዝን የሚያመርቱበት ቦታ እንዲሆን ማድረግ ነበር የሚያስፈልገው። ይሄን ለማድረግ ሳይሆን የስልጣንን ተቀራምቶ የማሰባሰብ የማማከልና በአንድ ሰው እጅ የማስገባት ጉዳይ ሆኖ ነው ማለት